በእስላም ታሪክ ውስጥ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ሌላ ነብይ ለምን እንደማይላክ ጠይቃችሁ ታውቃላችሁ? በእስልምና እምነት መሰረት አላህ ለሰው ልጆች መመሪያ የሆኑ ዘንድ ወደ 124000 የሚጠጉ ነብያትን ወደ ተለያዩ ህዝቦች ልኳል። ከእነዚህም መካከል የተወሰኑት መለኮታዊ መጽሐፍ ተሰጥቷቸው ነበር። ሆነም ግን ከቁርአን በፊት የነበሩ መጽሐፍት በጊዜ ሂደት በሰዎች እጅ ተቀይረዋል፣ ተከልሰዋል ወይም ተረስተዋል። አንድ ነብይ ተልእኮውን ጨርሶ ዘመናት ሲያልፉና መልእክቱ ሲበረዝ አላህ ሌላ ነብይና ሌላ መጽሐፍ በመላክ ህዝቡን ወደ ቀጥተኛው መንገድ ይመራ ነበር። ነገር ግን ቁርአን ሲወርድ አላህ እንዲህ ብሎ ቃል ገባ። ሱረቱል ሂጅር ምዕራፍ 15 9ኛው አንቀጽ ላይ እኛ ቁርአንን አወረድን እኛም ለእርሱ ጠባቂዎቹ ነን ይላል። ይህ የአላህ ጥበቃ በተግባር የሚታየው ዛሬ በዓለም ዙሪያ ከ20 ሚሊዮን በላይ ሰዎች ይህንን ግዙፍ መጽሐፍ 30 ጁዝ ከመጀመሪያው እስከ መጨረሻው በአእምሯቸው ሸምድደው ይዘውታል። ይህ በየትኛውም የእምነት ታሪክ ውስጥ ያልታየ ትልቅ ተአምር ነው። ዛሬ በዓለም ላይ ያሉ የቁርአን ቅጂዎች በሙሉ ቢጠፉም እነዚህ በሚሊዮኖች የሚቆጠሩ ሐፊዞች በአንድ ቀን ውስጥ ቁርአንን አንድም ፊደል ሳይስቱ ያለምንም ልዩነት መልሰው ሊጽፉት ይችላሉ። መጽሐፉ ስላልተቀየረ ሳይበረዝ ለዘላለም እንዲቆይ አላህ ዋስትና ስለሰጠውና ለሰው ልጅ የሚያስፈልገውን መመሪያ በሙሉ አሟልቶ ስለያዘ ሲነበብም ሆነ ሲደመጥ ነፍስን ከማስከኑ እስከ ፍጹም ፈዋሽነት መድኃኒትነቱ ሁሉንም ዘመን ያማከለና በጥበብ የተሞላ በመሆኑ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ ሌላ ነብይ ከዚህ መጽሐፍ በኋላ ሌላ መጽሐፍ መምጣቱ አላስፈለገውም። ቁርአን የነቢያት ሁሉ መቋጫ ለሆኑት ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ለዘላለም የማይለወጥ ሕያው መጽሐፍ ነው። እዚህ ድረስ ስላዳመጣችሁ ስለ ቁርአን ተአምር አንድ ቦነስ ልጨምራችሁ። ቁርአን ስታነቡት ወይም ስታደምጡት በመካከል ሐሳብ ቢሰርቃችሁ እንኳ በቆማችሁበት አንቀጽ ላይ ለሚያስጨንቃችሁ ሐሳብ መልስ ታገኙበታላችሁ። ይህ የመለኮታዊው ቃል ሌላኛው ተአምር ሲሆን ቁርአን እየቀራችሁ ሌላ ሐሳብ ላይ መግባት ግን ይፈቀዳል ማለት አይደለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።